ሰላም ጤና ይስጥልኝ ውድ የማንቸስተር ዩናይትድ ደጋፊዎችና የቻናላችን ቤተሰቦች፣ ዛሬ በኦልድ ትራፎርድ የዝውውር ቢሮ ውስጥ አዲስና እጅግ አስገራሚ መረጃ ወጥቷል። ክለባችን ማንቸስተር ዩናይትድ ለረጅም ጊዜ ሲያሳድዳቸው የነበሩትን ሁለት ወጣት ባለተሰጥኦዎች ላይ የነበረውን ተስፋ መክሸፉን ተከትሎ አሁን ላይ ፊቱን ወደ አንድ በፕሪሚየር ሊጉ እጅግ ፈጣንና ልምድ ያለው ተከላካይ አዙሯል። አዎ፣ የአንቶኒ ሮቢንሰን ስም ከቀይ ሰይጣኖቹ ጋር በከፍተኛ ሁኔታ እየተነሳ ይገኛል። ዩናይትድ ለምን ምርጫውን ቀየረ? ሮቢንሰንስ ለአዲሱ አሰልጣኝ ማይክ ካሪክ ስብስብ ምን አዲስ ነገር ይዞ ይመጣል? ዛሬ በዝርዝር እንተነትናለን። እስከ መጨረሻው አብራችሁን ቆዩ። እንደ ታማኙ የስፖርት ሚዲያ ቲም ቶክስ ዘገባ ከሆነ ማንቸስተር ዩናይትድ በክረምቱ የዝውውር መስኮት የግራ ተከላካይ ክፍሉን ለማጠናከር ከፍተኛ ጥረት ሲያደርግ ቆይቷል። በተለይም የሉክ ሾው እና የታይሬል ማላሲያ በጉዳት ደጋግሞ መታወክ ክለቡን ለአዲስ ተከላካይ እንዲገፋፋም አድርጎታል። ዩናይትድ መጀመሪያ ላይ ትኩረቱን አድርጎ የነበረው በኒውካስትሉ ሊዩስ ሆል እና በአርሰናሉ ወጣት ኮከብ ሊዩስ ስኬሊ ላይ ነበር። ሆኖም ግን በእነዚህ ሁለት ተጫዋቾች ላይ የተደረገው ድርድር በተለያዩ ምክንያቶች ሳይሳካ ቀርቷል። ኒውካስትል ሊዩስ ሆልን የመልቀቅ ፍላጎት እንደሌለው ሲገልጽ፣ አርሰናል ወጣቱ ሊዩስ ስኬሊም ለተቀናቃኙ አሳልፎ ለመስጠት ፈቃደኛ አልሆነም። ይህ እቅድ ሀ ወይም ፕላን ኤ መክሸፉን ተከትሎ ዩናይትድ አሁን ላይ ትኩረቱ ሙሉ በሙሉ ወደ ፉላም የግራ መስመር ተከላካይ አንቶኒ ሮቢንሰንስ አዙሯል። ጂዲ በሚል ቅጽል ስም የሚታወቀው አሜሪካዊው ኢንተርናሽናል ባለፉት ሁለት የውድድር ዘመናት በፉላም ቤት ድንቅ ብቃቱን እያሳየ ይገኛል። ሮቢንሰንስ በፕሪሚየር ሊጉ ካሉ ተከላካዮች በከፍተኛ ፍጥነት በመስመር ላይ በሚያደርገው የማያቋርጥ ሩጫና ኳሶችን በመጥለፍ በቁጥራዊ መረጃዎች ቀዳሚ ከሆኑት ተጫዋቾች አንዱ ነው። ዩናይትድ አንቶኒ ሮቢንሰንን ለምን ይፈልጓል? አንደኛ፣ አስተማማኝነት ሲሆን ከሉክ ሾው በተቃራኒ ሮቢንሰንስ በአካል ብቃቱ ጠንካራና አብዛኞቹን ጨዋታዎች በቋሚነት የመሰለፍ ልምድ ያለው ነው። ሁለተኛ፣ ፍጥነትና ማጥቃት ሲሆን የዩናይትድ የክንፍ አጥቂዎች ወደ ውስጥ ታጥፎ በሚጫወቱበት ጊዜ ሮቢንሰንስ በመስመር ላይ የሚያደርገው ተደጋጋሚ ሩጫ ለአጥቂ ክፍል ሰፊ አማራጭ ይፈጥራል። ሶስተኛው የሊጉ ልምድ ሲሆን ምንም አይነት የመላመድ ጊዜ የማይፈልግና በቀጥታ ወደ ዋናው ስብስብ ገብቶ ተጽዕኖ መፍጠር የሚችል ተጫዋች ነው። ፉልሃም ተጫዋቹን በቀላሉ ይለቀዋል ወይ ተብሎም አይታሰብም። በተለይ ኮንትራቱ ለረጅም ጊዜ የሚቆይ በመሆኑ ማንቸስተር ዩናይትድ ይህንን ዝውውር ለማሳካት ከፍተኛ የገንዘብ ሂሳብ ማቅረብ ይኖርበታል። ቲም ቶክ እንደሚጠቁመው ዩናይትድ አሁንም ቢሆን የተጫዋቹን ሁኔታ በቅርበት እየተከታተለ ሲሆን በዝውውሩ መስኮቱ መዝጊያ ቀናት ድንገተኛ ጥያቄ ሊያቀርብ ይችላል ተብሎም ይጠበቃል። የማንቸስተር ዩናይትድ ደጋፊዎች አንቶኒ ሮቢንሰን ለክለባችን ትክክለኛ ሰው ነው ብላችሁ ታምናላችሁ? ሊዩስ ሆል እና ሊዩስ ስኬሊ ሳይመጡ መቅረታቸው ሲያስቆጫችኋል ወይስ በሮቢንሰን መተካታቸው የተሻለ ነው? የእናንተን ሀሳብ ከታች ባለው የኮሜንት መስጫው ላይ ያስፍሩልን። ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። አዳዲስና ትኩስ የማንቸስተር ዩናይትድ የዝውውር መረጃዎችን ለማግኘት ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ስለተከታተላችሁን እናመሰግናለን። ድል ለቀይ ሰይጣኖቹ!